ከአንድ ዓመት በታች ላሉ ህፃናት በፍጹም መጠቀም የለብን 7 ምግቦችን ልንገራችሁ። እነዚህ ምግቦች ለህፃናት ጉዳት ያመጣሉ እንጂ ምንም ጥቅም የላቸውምና እነዚህን አቮይድ ማድረግ አለባችሁ። በተለይ ብዙ ወላጆች የሚጠይቁኝ አንድ ነገር አለ። ይሄ ምንድነው? ምጥን ተከልክሏል ወይስ አልተከለከለም? መቼ ነው መጀመር ያለብን? ምጥን ስንጠቀምስ ምን እንጠቀም የሚል ነገር በተደጋጋሚ ይጠይቁኛልና በዛሬ ቪዲዮ እነዚህ ነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ለወላጆች ዘውትር ሰኞ፣ ሮብና ዓርብ 7 ሰዓት ተኩል ላይ አዳዲስ መረጃዎችን የሚያቀርብ ሲሆን እነዚህ መረጃዎች ደግሞ በጣም ወሳኝ የሚባሉ የአመጋገብ፣ የጤንነት፣ የህመም ህክምና በተመለከተ አጠቃላይ ሙሉ መረጃ የሚሰጡ ሲሆኑ እነዚህን ቪዲዮዎች ማግኘት ከፈለጋችሁ ቤተሰብ እንድትሆኑ ተጋብዛችኋል። ወደ ዋናው ቶፒክ ከመግባታችን በፊት ከዚህ በፊት 2 ቪዲዮዎች ሰርቼ ነበር። ህፃናት ላይ ምግብ ስንጀምር በተለይ 6 ወር ላይ ምግብ ስንጀምር መከተል ያለብን መርሆች አንድ፣ ሁለተኛ ደግሞ ህፃናት ለምግብ ዝግጁ ሲሆኑ የሚያሳዩ ምልክቶች በሚል 2 ቪዲዮዎች ሰርቼ ነበርና እነዛን ቪዲዮዎች አይታችሁ ወደዚህኛው ቪዲዮ ብትመጡ እመክራችኋለሁ። ለምን ነገሮች ክሊር ወይም ግልጽ እንዲሆንላችሁ ስለሚረዳችሁ ማለት ነው። ስለዚህ ለህፃናት የማይመከሩ ምግቦች አሉ። በተለይ ከአንድ ዓመት በታች በፍጹም የማይመከሩ ምግቦች አሉ። የትኞቹ ናቸው የሚለውን ልንገራችሁ። የመጀመሪያው የማይመከረው ማር ነው። ማር እንግዲህ በውስጡ ቦቱሊዝም ቶክሲን የሚባል ቶክሲን ኬሚካል አለው። ይህ ቶክሲን ደግሞ ህፃናት ውስጥ ከገባ ወደ አይምራቸው በመሄድ የሰውነት ልምሻ ወይም ፓራሊሲስ ሊያስከስት ይችላል። ስለዚህ ከአንድ ዓመት በታች ማር አይመከርም። ብዙዎቻችን ማር ስንከለክል የሚመስላቸው ቋንቋቸውን፣ ንግግራቸውን የሚያዘገይ ወይ የሚያኮላትፍ ይመስላቸዋል። ግን እንደዛ አይደለም። በሳይንሱ ቋንቋ ስለሚያዘገይ ሳይሆን ቦቱሊዝም ቶክሲን የሚባለው ፓራሊሲስ የልጅነት ልምሻ ወይም ሙሉ ሰውነትን አደንዝዞ ወይም ሙሉ ሰውነት ፓራላይዝ አድርጎ አንዳንዴ እስከ ሞት ድረስ ሊያጋጥም ይችላል። ቦቱሊዝም የሚባል ኬዝ ያስከስታልና ማር ከአንድ ዓመት በታች አይመከርም። ሁለተኛው በፍጹም የማይመከረው ምግብ ደግሞ ሻይ ነው። ብዙዎቻችን ከአንድ ዓመት በታች ሻይን እንሞክራለን። በተለይ 9 ወር 10 ወር አካባቢ እስኪ ሻይ በዳቦ ይልመዱ ብለን በሻይ እየፈተፈን እንሰጣቸዋለን አይደለ? ያ ትክክል አይደለም። ሻይ በውስጡ 2 ዋና ንጥረ ነገሮች አሉ። የመጀመሪያው ካፌን ይባላል። ካፌን ህፃናት በተደጋጋሚ የሚወስዱት ከሆነ በጣም ሃይፐር ያረጋቸዋል። ሃይፐር አክቲቪቲያቸው ወይም ደግሞ ትኩረት አልባም ሊያረጋቸው ይችላል። ሁለተኛው ኬሚካል ደግሞ ታኒን ይባላል። ታኒን የሚባለው ኬሚካል አንጀታችን ውስጥ አይረን እና ቫይታሚን ዲ እንዳይመጠጥ ወይም አብዞርብ እንዳይደረግ ብሎክ ሊያረጋው ይችላል። ሪሰፕተሮችን ብሎክ ሊያረጋቸው ይችላል። ስለዚህ የአይረን፣ የዚንክ እነዚህ የመሳሰሉት ጉዳቶች ስለሚያመጣ ታኒን የሚባለው ንጥረ ነገር ውስጡም ስላለ ሻይ ለህፃናት አይመከርምና ከአንድ ዓመት በታች አይመከርም። ኢቭን ከአንድ ዓመት በላይ ሆነው ራሱ ህፃናት የጨጓራ ኬዝ ካለባቸው በተደጋጋሚ በፍጹም መውሰድ የለባቸው። በተደጋጋሚ ሲጠቀሙ በዋነኝነት የአንጀት ኬዝ፣ የጨጓራ ኬዝ እና በተጨማሪም ደግሞ ሃይፐር አክቲቪቲ ሊያጋጥማቸው ይችላል። ሶስተኛው የማይመከሩ ምግቦች ደግሞ የታሸጉ ምርቶች በአጠቃላይ ለምሳሌ ጁስ ሊሆን ይችላል፣ ሴሪፋም ሴሪላክ ሊሆን ይችላል፣ ወይም ሌሎች የታሸጉ ንጥረ ነገሮች። እነዚህ የታሸጉ ንጥረ ነገሮች የምንላቸው አንደኛ ፕሪዘርቫቲቭ ኬሚካል አላቸው። ስለዚህ ልጆቻችንን ያለአግባብ ለኬሚካል እያጋለጥናቸው ነው ማለት ነው። ሁለተኛ ስኳር አላቸው። ሶስተኛ ጨው አላቸው። እነዚህ ደግሞ በፍጹም አይመከሩም። ይህንን ጨውና ስኳር ለምን እንደማይመከር አሁን ነግራቸዋለሁ። በአጠቃላይ ግን የታሸጉ ነገሮች ለህፃናት አይመከሩ። ለምሳሌ ጁስን ብንመለከት በየሚዲያው የሚተዋወቁት ጁሶች አሉ። እነዚህ ትክክለኛ ጁሶች አይደሉም ሲጀመር። ሲቀጥል ደግሞ እነዚህ ከፍተኛ የሆነ ፕሪዘርቫቲቭ አላቸው። ትክክለኛ የሆነ ምግብነት የላቸውም። በተለይ ፋይበር የምንለው ንጥረ ነገር፣ ቫይታሚኖቹ በተለይ አይኖሩም። ስለዚህ የታሸጉ ንጥረ ነገሮችን በፍጹም ከአንድ ዓመት በታች አትጠቀሙ። አይደለም ከአንድ ዓመት በታች ከአንድ ዓመት በላይ ላሉ ህፃናት የታሸጉ ነገሮች አይመከሩ። አራተኛው የማይመከረው ምግብ ደግሞ የላም ወተት ነው። የላም ወተት ከአንድ ዓመት በታች አይመከርም። ኢቭን ከአንድ ዓመት በላይ ሆነው ራሱ የአይረን እጥረት ካለባቸው የላም ወተት አይመከርም። የላም ወተት ከአንድ ዓመት በታች የማይመከርበት ዋና ምክንያት ልንገራችሁ። የመጀመሪያው ምክንያት ድርቀት ስለሚያስከስትባቸው ነው። ድርቀቱ የሚመጣው ደግሞ ውስጡ ያለው ካልሲየም እና ፎስፌት የሚባሉ ንጥረ ነገሮች ረጅም ሰዓት አንጀቱ ሲገቡ ክሪስታል ፎርም ያደርጋሉ። እነዚህ ደግሞ ድርቀትን ሊያስከስቱ ይችላሉ። ሁለተኛው የላም ወተት የማይመከርበት ምግብ ደግሞ ለአንጀታቸው ስለሚከብድ ነው። የላም ወተት በተፈጥሮ ራሱ የተዘጋጀው ለላም ልጅ ለሆነችው ለጥጃ ነው። ስለዚህ የአንጀታችን ስሪት ራሱ ለላም ወተት የተዘጋጀ አይደለም፣ ለአንጀታችን ይከብደናል። ስለዚህ ያን ወተት ሲጠጡ ህፃናት በውስጡ ያለው ፕሮቲን በተለይ ቤታ ላክት አልቡሚን የሚባለው ፕሮቲን ይከብዳቸዋል። ያ ደግሞ በረጅም ጊዜ ሂደት ምን ያስከስታል? የአንጀት መቆጣትን ያስከስታል። ካው ሚልክ ኢንዱስ ኮላይቲስ ይባላል። ያ መቆጣት ደግሞ ምን ያስከስታል? ማይክሮብሊዲንጎች ወይም ትንንሽ መድማቶችን ያስከስታል። እነዛ መድማቶች ደግሞ አይረን ከሰውነታችን እንዲወጣ ያደርጉና የአይረን መጠናችን ሲቀንስ ለደም ማነስ ህፃናትን ሊያጋልጣቸው ይችላል። ህፃናት ደግሞ የደም ማነስ ካጋለጣቸው አንደኛ ደካማ ይሆናሉ፣ ምግብ ፍላጎታቸው ይቀንሳል። በተጨማሪ ደግሞ ሰውነታቸው ጠንካራ ሆኖ ኪሎ እንዳይጨምሩ ያደርጋል። በተጨማሪ የአይምሯቸው የማሰብ፣ የማሰላሰል፣ የማመዛዘን ብቃት ኮግኒቲቭ ፈንክሽን ብለው በጣም ይቀንስብናል። ስለዚህ አይረን እጥረት የሚያስከስት ከሆነ የላም ወተት በፍጹም ለህፃናት አይመከርም። አይደለም ከአንድ ዓመት በታች ከአንድ ዓመት በላይ ሆኖ ራሱ የደም ማነስ ካለባቸው በፍጹም አትስጧቸው። እንደ አማራጭ የጣሳ ወተቶችን መጠቀም ትችላላችሁ። እንደዛ ስንል ግን የጣሳ ወተት ቤስት ነው እያለን አይደለም። ቤስት የሚባለው ወተት የእናት ጡት ወተት ተፈጥሯዊ የሆነው ነገር ነው። አምስተኛው የማይመከረው ምግብ ደግሞ ስኳር ነው። ስኳርና ጣፋጭ ነገሮች 6 ወር ላይ ወይም ከአንድ ዓመት በታች ብዙ አይመከሩም። ለመሰላችሁ ከ6 ወር እስከ 1 ዓመት ያሉ ህፃናት መልመድ ያለባቸው ተፈጥሯዊ ቃናዎችን ነው። ተፈጥሯዊ ቃና የአትክልት፣ የፍራፍሬዎችን፣ የስጋን፣ የእንቁላልን እነዚህን በደንብ ከለመዱ ከአንድ ዓመት በላይ ምግብ ስንሰጣቸው አያስቸግሩንም። ሆኖም ግን ከአንድ ዓመት በታች ጣፋጭ ነገር፣ ስኳራማ ነገር በጣም ከመረጡ እነዛ ንጥረ ነገሮች ሁልጊዜ ጣፋጭ ነገር እንዲወ
እንዲወስዱ ወይም ጣፋጭ ነገርን እንዲመርጡ ያደርጋቸዋል። ያ ደግሞ በረጅም ጊዜ ሂደት ምግብ ፍላጎታቸው እንዲቀንስ እንደው ቢጨምር እንኳን ውፍረት፣ አላስፈላጊ ውፍረት እንዲኖራቸው ያደርጋልና ስኳር በፍጹም ለህፃናት አይመከርም። ስድስተኛው ለህፃናት የማይመከረው ምግብ በተለይ ከአንድ ዓመት በታች ላሉ ህፃናት የማይመከረው ደግሞ ጨው ነው። ጨው በባህሪው ጨው ለህፃናት ኩላሊት በጣም ይከብዳቸዋል። በተለይ ከአንድ ዓመት በታች የኩላሊታቸው ቲዩብሎች ወይም የኩላሊት ማቹሬሽን በጣም ዝቅተኛ ስለሆነ የተወሰነውን ጨው ወይም ሶዲየም የምንለው ነገር ሊመጡት ወይም ሰውነታቸው ውስጥ ሪቴንድ ሊሆን ይችላል። ያ ደግሞ ያለ እድሜያቸው ደም ግፊት የመሳሰሉትን ያመጣባቸዋል። ወይም ደግሞ ጨዋማ ምግቦችን በጣም ይመርጡና ልክ አንድ ዓመት ተኩል ጨው የሌለው ነገር እምቢ ማለት ይጀምራሉ። ያ ደግሞ ተፈጥሯዊ አይደለምና ጨው ያለበት ነገር በጣም አይመከርም። ከአንድ ዓመት በታች በፍጹም አይመከርም። ሰባተኛውና የመጨረሻው ምግብ ዝርዝሮች ደግሞ ለህፃናት ትንታ የሚያመጡ ምግቦችን ከአንድ ዓመት በታች አትስጡ። ለምሳሌ እነዚህ ጥራጥሬዎች ሊሆን ይችላል፣ ሽምብራ ሊሆን ይችላል፣ አተር ሊሆን ይችላል፣ ኦቾሎኒ ሊሆን ይችላል፣ ወይም ግሬፕስ ምንለው ሊሆን ይችላል፣ ወይን የመሳሰሉት እነዚህ የትንታ ሪስክ ወይም ቾኪንግ ሃዛርድ አላቸው። ይህን ሃዛርድ ወይም ደግሞ ይህን ሪስክ በፍጹም መውሰድ የለባቸውም እና ለምሳሌ ለውዝ መስጠት ከፈለጋችሁ የተፈጨ ለውዝ ወይም የለውዝ ቅቤን በትንሹ ከወተት ጋር ወይም ከሌላ ምግብ ጋር ቀላቅላችሁ መስጠት እንጂ በፍጹም ቆሎ ወይም ጥራጥሬዎች ከአንድ ዓመት በታች በፍጹም መሰጠት የለባቸው። ይህን ነገር በተደጋጋሚ በብዙ ቪዲዮዎች ሳይቸዋለሁ። ህፃናት በተለይ ደግሞ ከ3 ዓመት በታች ያሉ ህፃናት ለቾኪንግ ሃዛርድ ወይም ለመታነቅ በጣም ተጋላጭ ናቸውና ስለዚህ ብዙ ባትዳፈሩ ጥሩ ነው። ሆኖም ግን እዚህ ጋር ማወቅ ያለባቸው አንድ ነገር አለ። ይህ ምንድነው? ጋጊንግ እና ቾኪንግ የሚባሉ ሁለት ነገሮች አሉ። ጋጊንግ የሚባለው ቋቅታ ነው። አንዳንድ ህፃናት ልክ 6 ወር ላይ 7 ወር ላይ ምግብ ስናለማምዳቸው ቋቅ ይላቸዋል። ያ ማለት ታንቋል ማለት ግን አይደለም። ይሄ ጋጊንግ የሚባል ተፈጥሯዊ ምላሽ ነው። ከምላሳችን በስተጀርባ ያለው አካል ሁልጊዜ ሴንሲቲቭ ነው። ለምሳሌ አንድ ሰው ምላሱን አውጥቶ በጣቱ ከነካ ቋቅ ይለዋል አይደለ? ይህ ጋግ ሪፍሌክስ ይባላል። ህፃናትም ያን ጋግ ሪፍሌክስ ከምላሳቸው ወደኋላ እስከሚገፉት ድረስ ወደኋላ እስከሚሄድ ድረስ በአማካኝ እስከ 1 ዓመት ፐርሲስተንት ሆኖ ሊቆይ ይችላል። ያን ደግሞ ወደኋላ ለመመለስ መፍትሄው ምንድነው? ምግቦችን ማለማመድ። ለምሳሌ በእጅ የሚያዙ በጣት የሚያዙ አቮካዶ ሊሆን ይችላል፣ ሙዝ ሊሆን ይችላል፣ ወይም ደግሞ በቀላሉ ሊታኘኩ የሚችሉ ነገሮችን እየሰጣችሁ ምላሳቸው በደንብ እያሽከረከራችሁ ምላሳቸው እንዲለምድ አዳፕት እንዲያደርግ ማስለመድ ይኖርባቸዋል። ሌላው ብዙ ወላጆች በጣም የሚጨነቁበት ነገር ደግሞ ስለ ምጥን ነው። ምጥን ለልጄ ልስጠው ወይስ አልስጠው? ምጥን ተከልክሏል የሚባል ነገር ሰምቻለሁ እና አልስጠው ወይስ ልስጠው የሚል ነገር ብዙ ጥያቄ ይደርሰኛል እና ምጥን አልተከለከለም፣ ግን ከምጥን ጋር ያለውን ደግሞ የተወሰነ ሳይድ ኢፌክት ልንገራችሁ። ምጥን ያው እንደምታውቁት ብዙ ጥራጥሬዎች ውስጡ አለ፣ 10 አይነት 12 አይነት እነዚህ የመሳሰሉት። እነዛ ሲበዙ ውስጡ ፋይቲክ አሲድ ወይም ፋይቴት የሚባል ንጥረ ነገር አለ። ማንኛውም እህል ዝርያዎች ውስጣቸው ወይም ቅርፊታቸው ላይ ፋይቲክ አሲድ ወይም ፋይቴት የሚባል ነገር አለ። ያ ደግሞ በረጅም ጊዜ በተደጋጋሚ ህፃናት የሚወስዱት ከሆነ የአይረን የዚንክ እና የካልሽየም አብዞርፕሽን ሊቀንስ ይችላል። ስለዚህ አትጠቀሙ ሳይሆን እልፍ እያላችሁ መጠቀም አንድ። ሁለተኛ ምጥን ስትጠቀሙ ቢያንስ እዛ ኢንግሪዲየንት ውስጥ ወይም እዛ ምጥን ውስጥ የከተታችሁ ሁሉም ነገር ልጁ መልመዱን እርግጠኛ መሆን አለባችሁ። ለምሳሌ ስንዴውንም፣ አጃውንም፣ ገብሱንም፣ በቆሎንም ለብቻ ሞክራችሁ በትክክል ልጁ እንደለመደው ማረጋገጥ አለባችሁ። አለርጂ ቢኖረው ትውከት ቢኖረው ለየትኛው ኢንግሪዲየንት እንደሆነ ለየትኛው የምጥን አካል እንደሆነ አትለዩትም። ስለዚህ ምጥን ተከልክሎ ሳይሆን ሁለት ዋና እክሎች ሊያመጣ ይችላል። አንደኛው አለርጂ ካለ ደግሞ ለየትኛው ምግብ እንደሆነ ስለማይታወቅ፣ ሁለተኛው ነገር ደግሞ የአይረን የካልሽየም የዚንክ ንጥረ ነገሮችን አብዞርፕሽን ስለሚቀንስብን ድግግሞሹን ብትቀንሱት። ለምሳሌ በሳምንት ውስጥ 3 ቀን 4 ቀን መጠቀም ትችላላችሁ። ሁልጊዜ ግን ያን የምትሰጧቸው ከሆነ አንዳንዴ ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል። ስለዚህ ህፃናት ሁልጊዜ ከሁሉም የምግብ አይነት ከካርቦሃይድሬት ከኃይልና ጉልበት ሰጪ የምንላቸው ከእህል ዝርያዎችን ከፕሮቲን እንቁላል፣ ስጋ፣ ወተት፣ እርጎ በደንብ ማግኘት አለባቸው። ሚኒራሎችን እንዲሁም ቫይታሚኖችን ደግሞ ከአትክልት ማግኘት አለባቸው። ይህንን ቫራይቲ በጠበቀ መልኩ ማዘጋጀት ይኖርባቸዋል ማለት ነው። ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስላል። እንግዲህ መረጃውን ከወዳችሁት ላይክ አድርጉ፣ ጥያቄ ካላችሁ ኮሜንት ላይ አስፍሩልን። እንዲሁም ደግሞ ይህ መረጃ በጣም ለብዙ ወላጆች ያስፈልጋልና ኮፒ ሊንክ እያደረጋችሁ ጋብዟቸው፣ ሌሎችም ወላጆች ይዩት፣ ይመለከቱት። እናንተም እንግዲህ ቤተሰብ እንድትሆኑ ሰብስክራይብ አድርጋችሁ የደወል ምልክት እየተጫናችሁ ቤተሰብ እንድትሆኑ ተጋብዛችኋል። ዘውትር ሰኞ፣ ሮብና ዓርብ የምንለቀውን አዳዲስ መረጃዎች ወደ እናንተ ይደርሳሉ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ።